ወርቁኝ መትታብኛል የሚባል ወሬም የሰማው ማለት ነው። መተት አርጋብኛለች ስትል የኔ ልጆች ማለት ነው እኔ ማስገባቸው ልጆች እየደወሉ ፈቶ ካንቺ ቤት እንዳትመጣ ሶፊ አንቺ ያየሽው ልክ የሺ እንዳለ ይሰማል፣ በደንብ ይሰማል። ብር ሲልኩ አንዴ እኔ ጠይቂያቸው ስራችሁ እንዴት ነው ብዬ ፈጡ ምን ትጠይቃት ስራችን እኩል ነው ማለት እኩል ማለት አሁን 100,000 በኢትዮጵያ ቢልኩ 50 ለፈጡም ነው 50 ለሰሚራ ማለት ነው በኢትዮጵያ ባጭሩ። እና ያኔ የቤት ኪራይ ያለ እኩል ነው፣ ያኔ የቤት ኪራይ አስቤዛ ምናምን ይሄ እንትን ነው እኩል ነው ያኔ እንትን ምንስ ማለት ነው። ሌላው ነገር ደግሞ ልብስም ሆነ ሲለብሱ እቃ ሲገዙ ስልክ ሲገዙ ያኔ እኔ 3 አመት ነው ከነሱ ጋር የኖርኩ 2 ካርጎ አድርገዋል። ካርጎ ሲያደርጉ የሚገዙት እቃ እኩል ነው። ኦኬ ከዛ እንደዚህ እያለ ያኔ ፈጡም ወደ ዩኬ መሄድ ትፈልግ ነበር። ንግግራቸው እንዴት ነው? ፈጡም ዩኬ ከደረስሽ በኋላ ደግሞ ሰሚራ ልትወስዳት ፈጡም የገባችው በአፉ ጊዜ ነው ገባች። ከዛ ሰሚራና እኔ ፈጡም በገባይ በ3 ወሩ ተይዘን ገባን ማለት ነው። የተያዝነው ደግሞ ኖርማል ሱቅ እኔ ወደ ኢትዮጵያ ልመጣ ነበርና ለእኔ ቃል እንገዛ ስንሄድ ተያዝን መጣን አለቀ ማለት ነው። እንደማንኛውም ሰው ጠፍተሽ ስትሰሪ አንድ ቀን ትያዣለሽ ተያዝን መጣን። ከዛ በኋላ ከመጣን በኋላ ነው እቺ ጀሚላ የምትባለው የኔ ልጅ ነበረች። ግን ብር ሲወስዱ ሶፊያ እንዳሰማ እያሉ ነው ብር የሚወስዱት ማለት ነው እነሱ። ይሰማል? አዎ ይሰማል። ብር ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱት። እኔና ሀዲያ ገባን ኢትዮጵያ ከገባን በኋላ ሀዲያ ሰሚራ ማለት ነው እኔን ብር አበድርኛለችኝ። እኔ የልጆች ብር እኔ ጋር ነበር የልጆች ማለት ነው። አጋጣሚ ሀሰን ወደ ባንግላዴሽ ተሳፍረው ስለነበር እኔም ብር ከሱ ጋር ነበር ማስቀምጠው። ሙሉ የልጆችን ብር ዲናርና የራሴን በእጄ ይዤ ነበር የተያዝን ማለት ነው። እኔ ወደ 2,000 ይሁን ወደ 3,000 አላውቅም ብቻ በእጄ ዲናር ይዤ ነበር ማለት ነው ሲያዝ። እሺ ከዛ ከዚህ ከመጣን ኢትዮጵያ ሰሚራ ብር አበድርኝ ትላለች ማለት ነው። እኔ ደግሞ የልጆች ይህን ያህል ብር መኖሩን አላወቅኩም። በጣም ደጋግማ ስታጨናንቀኝ ምን አለችኝ? ከሀሰን ጋር ብር አለኝና ስጭኝና አንቺ ሰጥሻለሁ አለችኝ ማለት ነው ሰሚራ እኔ ኢትዮጵያ ከገባን በኋላ። ከዛ እሺ ብዬ ማለት በጣም ደጋግማ እምቢ ብያት ነበር። በእርግጥ ደጋግማ ስትለኝ በኢትዮጵያ ልትስላት አይ በኢትዮጵያ አይደለም በዲናር ስትይ በዲናር ነው ትሰጥሻለችኝ። ከዛ 600 ዲናር እኔ ሰጠኋት። እኔ እነሱ ጓደኛ ነን ሰጠኋት። ለ10 ቀን ነበር ያለችኝ። ይቅርታና 10 ቀኑ አለፈ። ሁለታችሁም ኢትዮጵያ ውስጥ ሆናችሁ ዲናር በእጅሽ ይዘሽ ነበር። ጌታምታይ 600 ዲናር ሰጠሻት። እኔ አልሰማሽኝም? ሲያዝ የኔ ብርና የልጆች ብር ነበር በዲናር እስር ቤት ስትገቢ እንዴት ዲናር ይዞ መጣ? እስር ቤት እንዴት አለፈ? ለፖሊሶች አስረገፍኳቸው። እስር ቤት ላይ ብሬን ቆጥሬ ለፖሊስ አስረከብኩ ማለት ነው። ስንት ዲናር ነበረ? እና ደግሞ ማለት እኔም ስንት ዲናር ይዘሽ ነበረ? እሱን አላቅም ማለት ረስተዋለሁ። 2,000 ይሁን 3,000 ይሁን ብዙ ነበር ያስኩት። የኔም ብር አለ የልጆችም ዲናር አለ። የኔም የልጆች ምንም አይሉ 2,000 3,000 ዲናር ምንም አይሉ ፖሊሶቹ ተቀብለው ኬታ መጣሽ ህገወጥ ሆነሽ የሁሉ ብር ምንም አይሉ ችግር የለው ማለቴ እንዴት ነው መሰለሽ እኔ ባለቤቴ ሌላ ቦታ ለቃ መግዣ እኔ ወደ ኢትዮጵያ የመጣሁት ላገባ ነበርና ለቃ ምናምን የምገዛዛበት ለወርቅ ለምን ልኮልኝ ነበረ። እንትን አለኝ ደረሰኝ አለኝ የባንክ የተላከልኝ ማለት ነው። እሱን አሳየዋቸው ምንም አላሉ። ኦኬ ወደ 1.6 ይመጣል በኢትዮጵያ ወደ 3 ዲናር። ያንን አስመዝግበሽ ሰጥተሽ ታፍረሽ ወደ ኢትዮጵያ የራሴ ነው ማለት ከእነሱ ጋር አይገባም። ይሄ የራሴ ነው ከእነሱ ጋር አይገባም። የኔ ልጆች የኔ የራሴ ልጆች አሉ ማስገባቸው የእነሱና የኔ ነው ያልኩት። ከእነሱ ጋር አይገባም። ገብቶኛል። ከነማን ጋር ከነተበሉት ጋር አይገባም። የራስሽ ያንቺ ልጆች የምታኖሪያቸው ልጆች እና እሱ ብር ነው 2,000 3,000 ዲናር እስር ቤት ስትገቢ አስመዝግበሽ ገብተሽ ስትወጪ የተሰጠሽ አይደል? እንደዛ ነው ያልሽው።
ሰሚራ ማለት ነው ሶሪ እዚህ ኢትዮጵያ ከገባን በኋላ እኔን አበድሪኝ አለች። 600 ዲናር አልሰጥሽም ስላት ደጋግማ ስትለኝ አጨናነቀችኝና ሰጠኋት። ሀሰን ጋር ብር አለኝ እሰጥሻለሁ አለች። ያን ብር የሰጠኋት እኔ አንደኛ እኔ ሰርግ ላረግ ነበረ ብር የለኝም፣ ይሄ የልጆች ብር ነው ትሰጭኛለሽ ወይ ስላት አዎ በ10 ቀን አለችኝ። በእናትሽ ይሄ የሰው ስለሆነ እዳ እንዳታገኝ ብላትም እሺ ብላ ወሰደች። ከዛ የኔን ሰርግ በቃ እኔ ጋር መጣው ነበር ምናምን በቃ ወሎ ገቡ ልማሉ ማለት ነው። ከዛ የኔ ልጆች ሰሙ እኔ ብር ለነሱ መስጠት። ከዛ ሁሉም ወሬ እኔ ሰማሁ። እኔ አልሰማም። እዛ ጋር ብቀመጥ ምንም ብዙ ነገር አያወሩም ለኔ ማለት ነው። ይፈራሉ። አይሽ አያወሩም። ያኔ ሀቅ እንዲህ ነው ብዬ እንትን ስለምል አያወሩም። ይሁ ልጆቹ መናገር ይችላሉ። ብርም ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱት ማለት ነው። ከዛ ለልጆች ብር ሲጠይቁኝ ኧረ ቆይ ሰሚራ እኮ እንዲህ ምናምን ብዬ ስል ልጆቹ የኔ አለቀሱ ማለት ነው። በጣም እኔ ሁሉ ሰደቡኝ። እንዴ እነሱ እኮ ይሄን ያህል የኛ እንዴ ሁሉም ነገር ማለት ነው። ልጆቹ ለኔ እንትን ማለት ጀመሩ። ከዛ እኔም እሺ ብዬ በደውልም አሉ መልሱል መሆን። ከዛ አንዲት ልጅ እኔ በጣም እንትን ስትል እናቷ ታማ ላኪል ሊቢያት 130 ዲናር ላኩልኝ ማለት ነው ለኔ። ከዛ እነሱ የልጆች ሁሉ መጣሽ እንዴ ያንቺ 600 እኔ ምን አይቻላል ማለት የኔንም ወስደው የኔም አልተመለሰም። ሶፊ እኔ ነኝ እኮ ሶፊያ እኔ ነኝ አልተመለሰም። የኔ እንዴ ሶፊ አምስተኛ ተረቁት ሶፊ ሰጡን ጋር 300 ዲናር ያለሽ እንትና ጋር ደግሞ ሶፊ ጋር ደግሞ 100 ዲናር ያለሽ ነሽ። ሰሚራ ጋር 100 ዲናር ያለሽ ነሽ። የወሰዱት ስንት ነው? 600 ነበር የወሰደችው። ከዛ 130 ዲናር ላኩልኝ። 7 ኬዲ ማለት ነው። የቤት ክራይ ከፈሉልኝ ብዬ ተጨቃጭቄ አልከፈሉም። ግን ያንን እኔ ራሱ አውቃለሁ። 70 ዲናር ሂሳብ ያሰራኋትም አልከፈሉም። ሰሚራ ማለት ነው ፈጡም ኢትዮጵያ ከመጣን ወዲህ ተስራ ወጣለች። ሰሚራ ያንን 70 ዲናር ይከራይልኝ ይችላል። አምሳ ሳኪና እናውቃለን። ሰሚራ እኮ እየሰራን ነው እሷ ምንም አንቺ እኮ እየሰራን ነው። እሱ አሁን ነው ተመልሳ የመጣች። አሁን ነው ተመልሳ የመጣችው ማለት ነው። ከዛ 70 ዲናር የቤት ኪራይ ክፈይልኝ ስላት ከፍያለሁ አለች። ግን ያንን ብር የከፈልነው እኛ ራሳችን ነን ልጆቹ ማለት ነው። ሰሚራ የ4 ወር የ5 ወር ጠስታ ትመጣልሻለች። የቤት ኪራይ ልጆቹ እያወጡ እኔ ከልጆች ጋር እያወጡ የቤት ኪራይ እኔ የራሴ አንድ ክፍል 70 ዲናር ለ2 አመት ከፍያለሁ ማለት ነው። ብቻ ልጆች ጋር ሆኜ ልጆች አስገባለሁ ይከፍላሉ። ግን ሰሚራ ከ4 ወር በኋላ መጥታ ያንን 70 ዲናር እኔ አሁን ልጆቹ ነው የከፈሉት ያን 70 ዲናር የኔ ልጆችም የነሱ ልጆችም ሆነው ማለት ነው። ልጆቹ በጣም ጥሩ ልጆች ናቸው። ግን ጥቅጥቅ ስለማልፈልግ ሂሳብ ሰራሁላት ማለት ነው 70 ዲናር። ከዛ የልጆቹን ብር ስጡ ማለት እኔ ሀቢባ ጋር እንዳልወስዳችሁ ስጡ ስል ሂሳብ ሰጡም ስትመጣ ምን ማለት ጀመረች ሰሚራ የፈጡምንና የጀሚላን ብር አልሰጥም እኔ አለች። ፈጡምና ጀሚላ የሚባሉ የቲሞች ናቸው ሁለቱም ማለት ነው። በጣም ምስኪን ናቸው። በቃ መናገር ራሱ ጀሚላ በጣም ብዙ ብር በጣም ነው የሚያሉት እነሱ። ጀሚላ ወደ 1500 ዲናር ብቻዋን ወደ 1.5 ሚሊዮን ነው እነሱ ጋር ያላቸው። ጀሚላ ምስኪን ጀሚላ ማለት ብታያት ማለት ነው። ጀሚላ የኔ ልጅ ናት። ስራ ማስገባት እኔ ነኝ። ከዛ ቤትም ሰሚራን አስገቢልኝ አልኳት እኔ ነበር አመት ከምናምን። ጀሚላ ማለት ግድግዳ እያያዘች የምትሰራ ልጅ ናት። የቲም ናት። እናት አባት የላት፣ እህት ወንድም የላት። በጣም የምታሳዝን ልጅ ናት ማለት ነው ስነግርሽ። ግን እሷን ብር ሲወስዱ ሶፊያ እንዳትሰማ እኔ ስጠይቃት ብርሽ ስላት ልክ ያለሁ ነበር መሰለኝ እኔም ፈርታ ማለት ነው። ጀሚላ ነው ሙት ኩዌት የሚኖሩ ልጆች ጀሚላ ጀሚላ እኔ ነው ማለት እዛ ጀሚላ ስለሚሉኝ አንቺ ነሽ ጀሚላ ማለት እኛው አብረናል። እሱ ነው የያዘልን። እኔ ይማርዬ ማለት ጠፍቼ ስሰራ ስሜ ጀሚላ ነበርና ብዙ ልጆች ጀሚላ ይሉኛል። ያን ቤት ደግሞ የያዘልን ሀሰን ነው። እኔ አንድ ክፍል አዳምጪኝ ሶፊያ እንዴ እንደማመጥ እናቴ አንቺ ቅድም ጀሚላ የቲሟ ልጅ 1500 ዲናር እነሱ ጋር ያላት ልጅ አለች። እሷ ማለት ደግሞ ግግጋ የዛሬ ሌላ ነው ምክንያት ያልሽው እሷ ናት የኔ ልጅ ናት ብለሻል። ቤቱን ተስፋ ላይ ነው የወሰድሽው? ማን ከጀሚላ ላይ የቲሟ ምስኪኗ ታማሚዋ ግግጋ ይዛ የምትሰራው እኔ እነሱ እኮ ነው የወሰዱት ማሬ። እኔ
እነሱ ነው የወሰዱት እኮ የኔ እናት አልኩሽ። ማሪ ሀቢባ ከዚህ ላይ እኛ ያንን ቤቱን ሀሰን ያዘልን። እሺ አንድ ብለሻጅ ሀሰን ያዘው በሱ ስም እኛ ለምን እንትን ስለሌለን ማለት ነው ወረቀት ስለሌለን ህገወጥ ነን። በሱ ህጋዊ ያዘልን። ኦኬ ሶስታችን ሰሚራ፣ ሶፊያ፣ እኔ ትክክለኛ ስሜ ነው እዛ ጀሚላ ስለሚሉኝ ነው እኔ እሺ ጀሚላ ስለሚሉኝ ነው እኔን ማለት ነው። ኦኬ ሰጡም ሁነን የቤት ኪራይ ለሶስት እንከፍላለን። ለምንድን ነው አንድ ሰው ሶስት ስም የሚኖረው? እኔ አይገባኝም። ለምን አሁን ለምሳሌ ኡመኪያ ነው ሀቢባ ያ እኔም በፊት ማለት ነው በየወሩ አረብ ቤት ስሰራ ጠፍቼ ማለቴ ከመፍራት የተነሳ ኩዌት ላይ ስማችንን ቀይርና የስራ ስም ይባላል። አሁን እኔ ጀሚላ የስራ ስሜ ነው እንጂ ትክክለኛ ስሜ ሶፊያ ነው። ኦኬ እዛ እንደዛ አደረጉ። የኔንም ብር ወሰዱ። ከዚህ ስመጣ ልጆች በሙሉ እኔ ላይ ያለቀሱ ማለት ነው። የኔም ይሄን ያህል ብር አለኝ፣ የኔም ይሄን ያህል ብር አለኝ። ከዛ እኔ ነኝ ማለት እንደዛ ሲሉ እኔ ሰጥቼ ስል ልጆች በሙሉ እኔን ሰደቡኝ። አንደኛ ብሩ እኔ የሰጠኋት የሌላ ሰው ብር ነበር፣ የልጆች ብር። ከዛ እኔ ጋር ያሉ ልጆች በጣም እንተናሉና እየደወሉ እኔን ሲጨቀጭቁ ብደውል ወላሂ አልቅሻለሁ፣ ስልክ አያነሱም። ከዛ ኩዌት አለች ጓደኛዬ እዛ ሰላም ትባላለች። አንዲት አፍሪካ ነበረች፣ የአፍሪካ ያስገባዋት እሷ ከኔ ጋር 700 ዲናር ነበራት። በቃ በጣም ረበሽችኝ፣ ኦቨር ማለት ነው። ስትረብሸኝ እዛ ኢትዮጵያ ነበረችና ጓደኛዬ ነገርኳትና ያው ማስገባት እኔ ማለት ነው። ግን በጣም ነው የምንቀራረብ። 200 ዲናር አርጋ ሰጠችኝ ማለት ነው። ያኔ የሚቀመጥ ሰጠችኝ። እሱን እኔ ለአፍሪካዋ ከፈልኩ ማለት ነው። ለእነሱ የሰጠሁትን ከፈልኩ ሰርቼ። አሁን እነሱ ሰሜራ የምትለው ምንድን ነው የጀሚላንና የሰጡንን አልሰጥም፣ ግን እኩል ነው የሚሰጡት ማለት ነው። የሚጠቀሙት ነገር እኩል ነው። ከዛ ምን አለች አሁን መጨረሻ ላይ ሰሜራ እየተቀየረች መጣይና 10 ዓመት ያህል አደንዝዛኝ ነው የኖረች። እሷን ስሰማ ነው የኖርኩኝ። መትታብኛል የሚባል ወሬ እየሰማሁ ማለት ነው። መተት አርጋብኛለች ስትል የኔ ልጆች ማለት ነው እኔ ማስገባቸው ልጆች እየደወሉ ሰጥቶ ከአንቺ ቤት እንዳትመጣ ሶፊ አንቺ ያየሽው ልክ የሺ እንዳለችው ሁለታችሁም ያላችሁት እኩል የሚገንጡት እኩል ብር የሚልኩት እኩል ነው አይደል? ዛሬ ላይ ምንም ውሸት የለውም። እኩል ናቸው። የሰው ላብ እኩል ሲያጠፉ ኖረው ዩኬ ደግሞ እንግሊዝ ለመሄድ ደግሞ ሰጡ መጀመሪያ ሄዳ በኋላ ሰሚራ ልትወስዳት ተነጋግረው ዛሬ ሲጣሉ ሰሚራ ወይም መኪያ እያለች ያለችው እኔ 5 አላየሁም። ሙሉ ብሩን ፋጡማ ብቻዋን ያጠፋችው እኔ አይደለም ነበር። አፍዝዛ ደንዝዛ አርጋብኝ ነበረ። ቀኝ ስትለኝ ቀኝ፣ ግራ ስትለኝ ግራ ነበር። በእሷ ትመራ ነበር የነበረው። ምንም የደረሰኝ ነገር የለም ስትል እንደዛ ከሆነ ነው ይሄንን አፍዝዛ ደንዝዛ ያለችው። መቼ መሰለሽ ሁሉን ነገር ብቻዋን የወሰደች ስትለኝ ኤክስኪውዝ ሚ አሁን ጊዜ ቆይ ካልተካፈልሽ ዝም በይ እና አንቺ ልንገርሽ፣ ካልተካፈልሽማ ዝም አትይም ማጥፋት። እኔ አንድ ሰው እኩል አለቃ ሆኖ እኩል የቤት አከራይ ሆናችሁ እኩል ልጆች እያስጠፋችሁ ስራ እያስገኛችሁ ኮሚሽን በየወሩ እየበላችሁ በወር እነዚህ ልጆች ለሁለት የሚያገኙት 1 ሚሊዮን የኢትዮጵያ ብር ነው። በአንድ ሰራተኛ በየወሩ 30 ሺህ በ30 ሰራተኛ በወር 1 ሚሊዮን የኢትዮጵያ ብር ያገኛሉ። ስለዚህ ደሞዛቸው ግማሽ ሚሊዮን ነው። ማን መኪያና ፈጡም ነይ ግቢ፣ ፈጡም ጻፊ ኮመንትና ግቢ። ስለዚህ እነዚህ ልጆች ለአመታት እንደዚህ ሲሸቅሉ ኖረው ዛሬ ላይ ሲጣሉ የእንግሊዙም ሳይሳካ ሲቀር ሁለቱም ኢትዮጵያ ገብተው አሁን ላይ እኩል አልነበረ የምናገኘው። እኔ 5 አላገኝም ነበር ስትል ለምን እንዴት ለምን እኩል ሆናችሁ ማን ከማን ይበልጣል? ለምን ዝም አልስላት? አፍዝዛ ደንዝዛ አርጋብኝ ስለነበረ አሁን ነው ከአፍዝዛ ደንዝዙ ከመተቱ የነቃሁትኝ። አሁን ነው የታወቀኝ። እኔ 5 አላገኝም ነበር አለች። ምስክሮች ደግሞ ምን አላችሁ? አብራችሁ አንድ ቤት ትኖሩ የነበራችሁ ሰዎች እኩል ነው የሚዘንጡት። ለወንድሞቻቸው ብራንድ ጃኬት 9 ይገዙ ነበር። ባጃጅ ለወንድሞቻቸው፣ መሬት ለወንድሞቻቸው እኩል ነበር የሚያገኙት ብላችኋል። ስለዚህ አሁን እኔ የጌም ሰዓት እየደረሰብኝ ነው። እናንተ በበላችሁት እኔ ባልበላ አንጀቴ ፍራግመንት ሉዝ ማድረግ ስለማልፈልግ ውጡልኝና ከቤቴ ነገ እንገናኛለን።
አለቀ። ፍራግመንት ትናንትና ብዙ አድርጌ ዛሬ ብዙ ማድረግ አልፈልግም። ነገ እንገናኛለን። አሁን ቤት የለቃችኋል። ጌም ልጫወት እባካችሁ። ስለ ጉልበታችሁ አምላክ። እናንተ ለአመታት በሚሊዮን ኖራችኋል። እኔ ምንም የበላሁት ነገር የለም፣ ምንም የለኝም። እቺ በጌም የማገኛትን ላገኝበት ውጡልኝ ፕሊዝ። አይ ወይ አንድ ጊዜ ላናግርሽ ይቀርታ መመኪያ እባክሽ ነገ ነኝ። መመኪያ እባክሽ ነገ ነኝ። እሺ 9 ሰዓት ነበር እኔ ጌም መጀመሪያ ነበርብኝ። አሁን ቀና ብዬ ሰዓቱን ሳይው 10 ሰዓት ሆኗል። እናንተ በሚሊዮን የበላችሁ ባጃጅ መሬት G+1 ያላችሁ ናቸው። እኔ ምስኪን ድሀ ምንም የለኝም። ስለዚህ የሰው ድስሰማሽ ደስ እያረረ ነው። ወዱልኝና ጌም ልጫወትና ፍራግመንት ሴቭ ላድርግ ፕሊዝ። እሺ ለገበታችን እኔም አመሰግናለሁ። ነገ ቀን ላይ እንገናኛለን። አይሽ ደህና ደሩሽ። የሰዎች እነሱ መሬት G+ ምናምን ባጃጅ ሰብስበው እኔ 5 ሳንቲም ሳይኖረኝ ቁጭ ብዬ የእነሱ ሚሊዮን እቆጥራለሁ። ምን አገባኝ? ግን ለነየሽ ብዬ ነው። የእነሱን አንፋታቸውም ሀቃቸውን እስካልመለሱ ድረስ። የእነዚህ ልጆች ብር ቤታቸውን ፍጠውም ቢሆን ሀቃቸውን ግድግዳ ይዛ ሽንት ቤት እያጠበች ጀሚላ የሰራችበትን 1.5 ሳናስመልስ ዝም አልልም። ድምፅ እንሆናታለን። ግን ደግሞ ድምፅ ስንሆን ደግሞ እኛ እየተጎዳን መሆን የለበትም። ኦኬ አይደለ? የራሳችንን እንድት ያማሰለ የእነሱንም አብረን ነው ማስላለን እንጂ የራሳችንን እንትን አይደለም። ሶኒ አሁን ጉዳት ደርሶብኛል። ፍራግመንት ትናንትና አንድ ፍራግመንት ሉዝ አድርጌያለሁ። ዛሬ ደግሞ ሌላ ፍራግመንት ሉዝ ማድረግ የለብኝም። እባካችሁ አንዳንድ ጋላክሲ መኒጋንም ምንም እያዋጣችሁ ሴቭ ሚ። እኔ ስኖር ነው ለሌሎች ድምፅ ከኔ ጋር ምንም ነገር ምስኪነት የለውም እኮ ማናጀሯ ሙስና በልታ ህጉ የማይፈቅድላትን ነገር በራሷ በግሏ በድብቅ እያደረገች ነው እንጂ አንድ ሰው ባንክ አካውንት ሲከፍት ውክልና መስጠት አለበት። ዝም ብሎ ማንም ሰው ሄዶ በእኔ ስም ባንክ አካውንት መክፈት አይችልም። ፎታቸውን ላኩልኝ፣ አሻራቸውን በቴሌግራም አወሯት፣ አሻራ አደረጉ፣ ላኩላት። ከዛ ተከፈተ። ከኔ ጋር ምንም ነገር ንክኪ ወይም ደግሞ እኔ ምንም ነገር እንትን ያልኩት ነገር የለም። እንደዛ የሚቻል ከሆነ በጣም ጥሩ ነው። ይጠይቃለሁ እንትኑ ራሱ አለ አካውንት እንትኑን ላከችላት በቴሌግራም የራሳቸውን ፊርማ እንዳለ። ለምን በራሱ ባለበት ሀገር ተቀምጦ ኢትዮጵያ ባንክ እየደወለ ለምን አካውንት አይከፍትም? እንደዛ ከሆነ ማሬ እኔ ፎታቸውን ይዤ ሄድኩና አናገርኳቸው። ያለ ውክልና ነው እኔ ጠየቅኩሽ። ውክልና ሳይሰጡሽ ውክልና የለውም። ታዲያ ሳይወክሉሽ እንዴት ይቻላል? እነሱ ውክልና ሳይሰጡሽ እኔ ታዋቂ ስለሆንኩኝ በእኔ ስም ለማጭበርበር በእኔ ስም ባንክ አካውንት ለመክፈት አንድ ሰው ሄዶ ፎቶዬን ይዞ በስሜ አካውንት መክፈት ይችላል። ከዛም በኋላ እኔ ሳላቅ በስሜ ገንዘብ ማጭበርበር ይችላል ማለት እኮ ነው። ይህ እኮ ለሌባ ማመቻቸት እኮ ነው። እንዴት ይቻላል? እንዴት ውክልና ህጋዊ ውክልና ሳይሰጥ አንድ ሰው እነሱስ እሺ አሁን ፀሐይ አልገባችም፣ ዛህራም አልገባችም፣ አላዩትም። ግን ሰሚራ ያንን መጣች፣ አካውንቱን አስረከቧት፣ ይኸው እየተጠቀመችበት ነው። ከኔ ጋር ምንም ነገር ንክኪነት የለውም። በነገራችን ላይ ፊርማቸውን እንዴት እንደሚፈርሙ እንትን እንደሚሉ ቴሌግራም ላይ ነው ሴትዮዋ ራሷ እየላከችላቸው የፈረሙት ማለት ነው። እኔ እነዚህ ልጆች ፌክ አካውንት እንዳይሆን የተከፈተላቸውና ብራቸው እየተበላ እንዳይሆን አደራሽን። ምንድነው ቅርንጫፉ ማናጀሯ ምንድናት? እንዴት ነው እንጃ። ፌክ አካውንት እንዳይሆን ልጅቷ በኋላ ገንዘቤ የለም እንዳትል። አይ አላኩበትም። ፀሐይ ልካሌ መሰለህ 25,000 እንደዛ አካባቢ ተልኳት። ግን ራሷ መግባቱንም ራሱ ጠይቃት እኔ ራሱ ሂጄ አካውንቷን ይዤ ማለት ነው ደረሰኙን ተቀብዬ መጥቻለሁ። አካውንቷ ላይ ቼክ አድርጌ እሺ ይሄን በኋላ እንመለስበታለን፣ እናጣራለን። በኋላ ይሄ ነገር ይቻላል አይቻልም። እነዚህ ልጆች ብራቸው ሴፍ ነው አይደለም፣ እናጣራበታለን። አሁን ወደ ገንዘቡ ስንመለስ ፋጡማ እኔ ባጭሩ ነው እንድትመልሽልኝ የምፈልገው። አንቺ ሳትመጪ መኪያ አንቺን ከመጥራቴ በፊት መኪያ ሙሉ ብሩን የ8 ልጆች ብር እናንተ ጋር ነበረ። ያ ሙሉ ብር 7,372 ድርሃም ዲናር ወይንም በኢትዮጵያ ነው 4.1 ሚሊዮን ብር ሙሉ ብሩን አንቺ እንዳጠፋሽው ቫኬሽን ስትሄጂ ዕቃ እንደገዛዛሽበት ለንደን ልትሄጂ ክፍያ እንደፈጸምሽ ወደ እንግሊዝ ሀገር ከኩዌት ኢትዮጵያ ገብተሽ እንግሊዝ ስትሄጂ እጅሽን የሚሰጠሽው በዛ ምክንያት እንደሆነ ሙሉ ብሩን እንዳጠፋሽው። ይህን ደግሞ የሆነው አንቺ በመተት አደንዝዘሽ እንደሆነ ለዛ ዝም እንዳለች እንዴት ዝምት ያለሽ? የዚህ ሁሉ ሰው ብር እሷ ብቻዋን ቫኬሽን ስታረግበት ለንደን ልትሄድ ፕሮሰሱን ለደላላ ስትከፍልበት አንቺ ሞተሻሉ። የት
የት ነሽ ስላት በመተት አደንዝዛኝ ነበር ብላለች። ስለዚህ እባክሽ ገንዘቡ የት ሄደ? 4.1 ሚሊዮን ብር የእነዚህ ልጆች ደሞዝ የት አለ? የት ገባ? ወይ እንዴት ልበሳለ? እኔ እኮ ምን አረጋችሁበት ብሩን? ምን አረጋችሁበት ብሩን? ብሩ ምንም አላደረግንበትም። የት አለ? እኔ ነገር ቅድም እኮ ነገርኩሽ። ብሩ ይመጣል። በመጣ ቁጥር የሚላከውን ከአንዱ እያለ ይላካል እንጂ ይሄ ብር ተጠራቅሞ ያደረግነው ነገር የለም። እስካሁን ራሱ የሚላከው እንዴት ነው ውዴ? ያልተላከ እኮ ነው። እኔ አንቺ ጋር 700 ዲናር ካስቀመጥኩኝና ከዛ ላይ ምንም ካልወሰድኩኝ 700 አለኝ። ከዛ ላይ 200 ከወሰድኩኝ 500 አዩ። ቆይ አንቺ ራስሽ መዝግበሽ የላክሽልኝ ያላቸው ያመናችሁት እኮ ነው። ይሄ እኮ 7000 ይቅርታ ዋትሳፕ ላይ የላክሽልኝ ደምሬው እኮ ነው። የ8 ልጆች የፋጡማ፣ የጀሚላ፣ የፀሐይ፣ የነዲ፣ የሶፊ፣ የጠይባ፣ የየሺና የሳዲ አንቺ ራስሽ መዝግበሽ የላክሽልኝ ደምሬው እኮ ነው 7372 ዲናር። ከዚህ ላይ እኮ የተላከ የጎደለ እኮ የለም። የተሰጣቸው ሳይቀነስ የተሰጣቸው ሳይሆን ያለው እኛ ጋር ያለው ብለሽ አንቺ ያመናችሁት የላክሽልኝን ብር እኮ ነው እየጠየኩሻለሁ። ስለየትኛው ላክ ነው የምታወሪው? እኔ እኮ ታዲያ አልካድኩም። ይሄ ብር አልተጠራቀመም። አንድ ጊዜ ስራ ይገባሉ። ስራ እንደዚህ በራሳችሁ ኬዝ ኦኬ። እቤት አንቺ ጂፕላስ ሰራሽበት ቤት እንደዛ አይደለም። እኔ ቤት አንድ ብር የሚያያይዘው ነገር የለም። በዚህ አመታት ውስጥ አንቺ ጂፕላስ ቤት ሰርተሻል። ምንም ሳትሰሩ ተቀምጣችሁ የጃዛ ቤት ባለቤት ሆናችሁ በሹፌር እየላካችሁ እየበላችሁ ሰታ ብላችሁ ኖራችሁ ጂፕላስ ሰርተሻል። መኪያ ምን ሰርታለች? ምን አለ? 2020 ወዲህ እኔ እቤቱ ላይ አንድ ብር አላረፈበትም። እሷም ታውቃለች። 2020 ላይ 208,000 ብር ላኩኝ። ይሄ ቆርቆሮ ለበሰ። ከዛ በኋላ ስለ ቤት እንኳን ጉዳይ አደንዝዛል ትላለች እንዴ? አውዙ ቢላሂ ሸጣሪ እንደውም እሷ አደንዝዛኛለች ማለት ይችላል። እኔ ቤት እንኳን ራሱ ይሄን ቤት እንኳን ጅብሰም ላስደርጊ እንደዚህ